ለካራክተር ብለሽ አሁን በቀደም የለቀቅሽው አንድ ቪዲዮ ነበር። ሰካራም ሆነሽ የጻፍሽው ራስሽ ነሽ? ራሴ ነኝ የጻፍኩት። መላጣው ነሽ? ግቢ እያለሁ ነው የጻፍኩት። ባይዘው ተይ እንጂ ግቢ ተማሪ እያለሁ ነው የጻፍኩት። ግቢ ሁለተኛ ዓመት ነው ምናምን እያለሁ ከደብተር ጀርባ ሰው ይማራል፣ እኔ ይሄን ነው የምጽፈው። ምን አስተያየት አየሁ መሰለሽ? የስንት ደቂቃ 8 ደቂቃ ነው ምናምን 8 ደቂቃ አይደል? አዎ የዩቲ 8 ደቂቃ ፊልም ከይፈለጋል ይበልጣል ቢል አስተያየት ስላየሽ ከአንዳንድ ፊልሞች ይሻላል አይነት አስተያየት ይላል። አዎ ብዙ ሰው ይለኛል። በርታት ነው ለኛ ቀጣይ ወደ ፊልም ነው። አንዳንዱ ደግሞ ለገጸ ባህሪ ብለሽ ጥንባሆ ይዘሽ ሲያዩ ደግሞ ይቃወማል። እንደውም በዚህኛው ቪዲዮ ብዙ አልተቃወሙ። ተይ እንጂ እውነት። ከዚህ በፊት ደግሞ ሌላ ተቃውሞ ነበረ? አዎ አይ ብዙ ሁሌ እኮ ተቃውሞ ያው አይጠፋም፣ ተቃውሞ አይጠፋም። የሚቃወሙሽ ሰዎች ምን እንድትሆኝላቸው ይፈልጋሉ? እስኪ ጠይቅልኝ። እኔ አላውቅም እንደ ህልባላ። ምክንያቱም ስራ ሲሰራ መቼም ሁሉም ሰው ይውደደኝ ማለት ከባድ፣ በጣም ከባድ ነው። አንዳንዱ ሰው ስራውን ካለማወቅ ሊናገር ይችላል። አንዳንዱ ሰው ደግሞ እንዳትንቂ አስተያየት ስራውን አውቆም ግድ የለሽም ይሄ አያዋጣሽም ሊልሽ ምን ይችላል አለ በደንብ አለ። እንዴት ታስተናግጂዋለሽ አስተያየቱ? እንዳመጣጡ ነው ያው ምን መልሰው። እስካሁን ከባድ ነገር እስካሁን አልመጣም። እንግዲህ እስኪ ሲመጣ በቲክቶከርነት እስከ መቼ መቀጠል አሳባለሽ? ምናልባት ዘንድሮ ብቻ መጨረሻ ምናልባት ነው። አይ ምናልባት ነው፣ እርግጠኛ አይደለሁም። ምናልባት ግን በጣም ከፍ ማለት ፈልጋለሁ። ከዚህ የተሻለ ቦታ ፈልጋለሁ። ብዙዎች ፊልም ብትሰራ ይሉሻል፣ ምክንያቱም አክቲንግሽን እያዩ። እዚህ ጋር የሸናሽው እንዴት ነው? የምር የሸናሽ ነው የሚመስለው። በተለይ ስታራግፊውማ ምንድን ነው ያደረግሽው? ምንድን የተጠቀምሽው? የሽንቱ ፓርት ያው እንትን ሃይላንድ በሳንና እንደዛ ነው ያደረግነው። ግን ጥሩ በቃ ፊልም እኮ ማለት ይሄ ነው። በቃ ትሪክ ማድረግ መሸወድ። ቤተሰብ እንዴት ነው? ዘመድ ደውሎ ኧረ እቺ ልጅ ብላ ቆማ ሸናች አሉ። በጣም ብዙ ነገር ተብሏል በዚህ ነገርና ብዙዎቹ ተጋነነ፣ ትንሽ ተጋነነ ማራገፉ ባይራገፍ ይሻላል።